ተረጋጋሽ። መቼም አሁንም እዛ ስሜት ውስጥ አይደለሽ። በአጋጣሚ ነው አስቤበት ያልኩት ነገር አለ። በአጋጣሚ ብገረማ ግን ደግሞ እኔ አንቺን ለመተዋወቅ እንዲህ መልፋቴ ግራ ገብቶሻል አይደል? አዎ። ለየት ያለ ስሜኝ ከልጅ ልጅ ቢለዩ አመትም አይቆዩ አሉ። እናቴ የበደለችኝ ሳያንስ አክስቴም ልትበድለኝ የተዘጋጀች ነው። እኔ ልበድልህ አላልኩም፣ ግን ይሄን ልጅ ለመጉዳት አታስብ። እምታወራው እና እሱ ምንም አያገናኛችሁ። ታዲያ ለእኔ ውድቀት ተጠያቂ ማን ነው? እናቴ ካልሆነች ወንድሜ ካልሆነ ማን ነው? ንገሪኛ። ያ ታሪክ እኮ አልፏል። አዎ፣ ግን ጠባሳው እኔ ላይ ቀርቷል። ስሚኝ፣ ለአንቺ ያለፈ ታሪክ። በስተመጨረሻ የድር ድራማ ጉድ እያደር እየወጣ ይገኛል። ወይዘሮ ዛህራ የጠፋች ልጅ እንዳለቻት ለወይዘሮ ሞርዚና ቁጭ አድርጋ እየነገረቻት ትገኛለች። አቶ አምናንም በስተመጨረሻ ወንድሙ ነኝ የሚል ደግሞ አንድ ሰው ወደ ቤት አመርቷል። ታዲያ ይሄ ጉድ እያደር እየወጣ ያለው ድር ድራማ ምን እየተፈጠረ ነው የሚለውን አብረን የምናይ ይሆናል። ድር ድራማ ክፍል 41 ይዤላችሁ ቀርብ ያለው እናንተም ቪዲዮውን በላይክ ጀምሮ የኔ ወዶች። በሚያሳዝን ሁኔታ ፍቅራቸው ዕለት ዕለት መከራና ችግር የማያጣው የብሌንና የአቶ አምነን ጉዳይ ዛሬም እንደተለመደው ውሽንፍሩ እየበዛበትና ፍቅራቸውን ለመናድ እያወዛወዛቸው ይገኛል። ታዲያ ወይዘሪት ማሪያ አሁንም ቢሆን ፍቅራቸውን እየናደችው ትገኛለች። አንደኛው የአንደኛውን ትዕግስት አለመጠበቁ አሁንም እየፈተናቸው ይገኛል። አቶ አምነን አያቴ ብሎ የሚጠራት ወይዘሮ ሰማል ዛሬም እንደተለመደው ልጄ እያለች አዳዲስ ሚስቶችን ማምጣት ጀምራለች። አቶ አምነን እናቱ ከሞተች ጀምሮ እየኖረ ያለው በአያቱ ቤት ነው። ነገር ግን ደግሞ በራሱ ህይወት ውስጥ ራሱ መወሰንን ባለመቻሉ ህይወቱ ምስቅልቅል እያለበት ይገኛል። ወይዘሮ ማርያን የሚስቱ እንድትሆን ብላ አያቱ እየገፋፋቻት ትገኛለች። ወይዘሮ ማርያም አቶ አምነን ፍላጎቱ ምን እንደሆነ ሳትጠይቅ እንኳን አሁንም በፍቅር ከሱ ጋር መለጠፍ እንፈልጋለች። ነገር ግን አቶ አምነን የልቡ በር የተከፈተው ለብሌንና ለብሌን ብቻ ነው። በህይወቱ ውስጥ የመጡትን እነዛን የትናንት ሴቶችን እነ ሜርሲንም ሌሎችንም ከልቡ ውስጥ አውጥቶ ጥሎ አንድ የቀረችው ብሌን ናት። ታዲያ የቀረችውን ብሌንም ከልቡ ፍቆ እንዲያወጣት እያደረገች ያለችው ማሪያ ዛሬም የምትፈልገው ነገር እየተሳካላት ይመስላል። አቶ አምነን ከብሌን እየሸሸ እለት እለት ፍቅራቸው እየቀነሰ እየመጣ ይገኛል። ታዲያ ግን ሳትፈልግ በግድም ቢሆን ብሌን ለውሳኔ እየበቃች ይገኛል። አሁን ግን ወንድም ነኝ ብሎ የመጣው ብሌንን በእጁ ውስጥ ለማስገባት ጎንበስ ቀና እያለ ይገኛል። ታዲያ ብሌን የሚዋዛ አይደለችም እና ባሮክን ብዙም ፊት አልሰጠችውም። ታዲያ ብሌን እነሱ ለቁርስና ለምሳ በሚሰባሰቡ ሰዓት ከእነሱ መካከል መገኘት ካቆመች ሰነባብታለች። ታዲያ የአቶ አምነን ወንድም ጠፍቶ ከነበረበት መጥቷል። በመጣበት አጋጣሚ ብሌን አምነን እንደሚወዳት ስላወቀ ብቻ የአምነን የሆነውን ነገር በሙሉ ለመውሰድ ተዘጋጅቶ ነው የመጣው። ይችን አጋጣሚ ተጠቅሞም ከብሌን ጋር መግባባት ፈልጓል። ወደ ምኝታ ክፍሏም እነሱ ምግብ እየበሉ ተነስቶ ሽንት ቤት የሚሄድ መስሎ ወደ ምኝታ ክፍል ያመራል። ምኝታ ክፍል ሲገባ ብሌን ይህን የምትለውን ሰው አምነንን እለት እለት እያጣችው እንደሆነ ስለተሰማት በእንባ ታጅባ ከራሷ ጋር በልቅሶ እያለቀሰች እንባዎቿን እየጠረገች ያገኛታል። ታዲያ ይች አጋጣሚ ለሱ መልካም አጋጣሚ ነበረችና አጋጣሚዋን ተጠቅሞ ሊያጽናናትና ምክር ሊለግሳት ፈለገ። ራሱን በራሱም እንዲህ አለ፣ አሁን ባሮክ በደንብ አድርገህ ያምነን የሆነውን ነገር ሁሉ በእጅ ውስጥ ማስገባት አለብህ ብሎ ለራሱ ተናገረ። ከዛም በኋላ ብሌንን ሊያጽናናትና ሊመክራት ሞከረ። ብሌንም ሀሳቡን ተረድታ አይ ትንሽ ስላመመኝ ነው አለችው። ብሌን ድብቅ ሴራውን ገና አላወቀችውም። ወደፊት ማወቁ አይቀርምና አሁን ግን እሱ እየተጠቀመ ያለው እሷን ካምነን ልብ ውስጥ መንጠቅ አድርጎ ማውጣትና እሷ ለአምነን ያላትን አመለካከት እስከ ወዲያኛው ሸኝቶ እሱ በልቧ ውስጥ መንገስና የፈለገው። ታዲያ ይሄ ነገር ለዛሬ ሀ ብሎ ጀምሮታል። ለቀጣይ ግን ምን ሊያደርግ እንዳሰበ ብሌንም አታውቅም። ነይ በቃ አይዞሽ ብሏት አጽናንቷትም ወጥቶ ይሄዳል። ምግብ ቁርስ ሊበሉ ተሰባስበዋል። ታዲያ ወይዘሮ ሞርሲናም አለች። ሁሉም ባሉበት ነበረ። የት ሄድክ ብሎ አቶ አምነን ይጠይቀዋል። ወደ ሽንት ቤት ሂጄ ነው አለ። አቶ አምነን በየዋህነት ተቀብሎታል። አቶ አምነን ሁል ጊዜም ቢሆን የመጣ የሄደውን በማመን ነው የሚቀበሉት። ነገር ግን ደግሞ በስተመጨረሻ የክትድን ካባ አከናንበውት ሲከዱትና የሚይዘውን ነገር በሙሉ ቀምተውት ሲሄዱ ብዙ ጊዜ ተመልክቷል። ዛሬም ከዛ አልተማረም። ባሮክን የተቀበለው እንደ ቤተሰብ እንደ ወንድም ነው። ለዛውም የሞርዚና ልጅ ብሎን የተቀበለው። ሞርዚና ባለፉት ጊዜያቶች አቶ አምነን ቤት በነበረችበት ወቅት
እብደት ላይ ነበረች። ታዲያ ዛሬ ተሽሏት በመምጣቱ አቶ አምነን እጅግ በጣም ደስተኛ ሆኗል። ለዛም ልጇን በፍቅር ተቀብሎ አብሮት እንዲሰራ ለብቸኝነቱ ማስረሻ ብሎ በሀሳብ ተቀብሎታል። ይሄ ብቸኝነት ማስረሻ ብሎ ግን የተቀበለው ሰው ሌላ ድብቅ ሴራ እንዳለው አምነን አያውቅም። ታዲያ እየተሳሳቁም ናንብላ ብሎ ያኛው ግን በአይኖቹም ያሳብቅበት ነበር አምነንን ለጥላቻ እንደሚፈልገው። እዚህ ሽንት ቤት ገብቼ ነው ብሎ ቁርሱን አብሮ በላ። ታዲያ አምነን መጣው በቃ እኔ ቡና አልጠጣ ብሎ ጥሏቸው ተነሳ። አምነን ግን ጥሏቸው የተነሳው ከማዕዱ ሳትቀርብ የቀረችውን ብሌንን ምን ገጥሟት ይሆን ብሎ ለማየት ነው። ብሌን መኝታ ክፍሏ ሁና መጥቶ ባሮክ የሆነ ነገር ስላላት እሷም ለልቧ ትልቅ ውሳኔ ያሳርፋለች። አምነንን ከዚህ በኋላ መራቅ ይኖርብኛል የሚል ውሳኔ። ያን ውሳኔ ታዲያ አውስና አጽድቀዋለች። ባጸደቀችበት ደቂቃ ነበር አቶ አምነን ወደ መኝታ ክፍሎ ያመራው። ሄዶም ብሌን ቆይ ምን እየሆንሽ ነው ይላታል። ምን ሆንኩኝ ትለዋለች ቁጣ እያላት። አምነን እስከ ዛሬ ብሌንን ማውቃት በትዕግስቷና እንደውም ከሱ ጎን ቁማ አይዞ በማለቷ ነው። ዛሬ ግን እጅግ በጣም ተቀይራ ተመለከታት። ታዲያ እንዲህም አላት፣ ብሌን ግን ምን አድርጌሽ ነው? ምን ሆነች ነው ይላታል። ሁል ጊዜም ቢሆን ማንኛውም ሰው የዋህ እንደሆነ አይቀጥልም። ነገር ግን የዋህ ሁነን ስንታይ ደግሞ እነዛ ሰዎች መጫወቻ ሲያደርጉን የሆነ ቀን የሆነ ሰዓት የሆነ ውሳኔ ይወሰናል። እኔም ወስኛለሁ። ከዚህ በኋላ አንተ በእኔ ህይወት ውስጥ የሚያገባ ነገር የለም። ያቺ የዋህና ገራገሯ ብሌን ሞታለች። ያቺ ትናንትና ስለ አምነን ስታስብና ስትጨነቅ የነበረችው ብሌን ሞታለች። አምነን ሚስጥረኛዬ ጓደኛዬ ብላ የምታስበው ብሌን ሞታለች ብላ ደጋግማ ነገረችው። አምነን በዚህ ሰዓት ልቡ ተሰበረ። ሁል ጊዜም ተስፋ በቆረጠ ሰዓት የእሷ ቃል ነበር የሚያጽናናው። ዛሬ ግን ልታጽናናው ፈቃደኛ እንኳን ልትሆን ይቅርና ብሌን የድሮዋ ሞታለች ብላ መርዶ ነገረችው። ይሁንልሽ እንግዲህ እንዳልሽው ብሎ ሊወጣ ሲል አዎ ብትሄድ ይሻላል፣ ሚስትህ እንዳትቆጣ አለችው። በዚህ ሰዓት አምነን ማናት ደግሞ ሚስቴ አጋብተሽኛል አላት። እንግዲህ ሁሉም ያወቀው ፀሐይ የሞቀው ነው። እቤት ውስጥ ሚስት ውስጥ እያጫወታት ያለችው ሴት ሚስት መሰለችኝ አለችው። አምነን ነገሩን ለማብረድ ሲል ከመኝታ ክፍሏ ወጥቶ ይሄዳል። ሌላ በኩል ወይዘሮ መርዝና ሳታስበው የሆነ አዘቅት ውስጥ ገብታለች። የትናንትና ህመሟን ረስታ ከእህቷ ልጅ ጎን ለመቆም ያሰበችው ሞርዚና አሁን ግን እህቷ ወልዳ ሌላ ቦታ ያስቀመጠችው ልጅ መጥቶ ከቤት ውስጥ አምነንን ሊመጠብጠው እንደሆነና በእሷ በኩል እንደገባ ስላሰበችው እጅግ በጣም ጨንቋታል። አምነንን መክዳትና መስበር አትፈልግም። ግን ይዛው የመጣችው ልጄ ነው ብላ አምጥታ አስተዋውቃቸው። አሁን ግን የእናቴ ገንዘብ የሆነው በሙሉ ይገባኛል፣ እኔን ትናንትና በሰዎች ዘንድ አፍረውብኝና ከሰዎች እንዳልቀላቀል አግልለውኝ ኖረዋል። ደግሞም እንደ ሴት ሰው ቤት ስሰራ ኖሬያለሁ። አሁን ግን የሚያስፈልገኝን ነገር የእናቴ የሆነውን በሙሉ እካፈላለሁ። ስለዚህ ያምነን የሆነውን ነገር በሙሉ ወስዳለሁ ብሎ ለሞርዚና ውጭ አውጥቶ ይነግራታል። ኧረ እባክህ ተረጋጋ፣ አምነን እኮ ለአንተ መልካም ነገር ነው የሚያስብ እያለች ልታጽናናው ብትሞክርም በፍጹም ሊሰማት ፈቃደኛ አልሆነም። እንደውም ለብሌንም ያለው አመለካከት እጅግ ከፍ እያለ መጥቷል። ታዲያ ይህን ነገር የሰማችው ሞርዚና በጭንቀት ተውጣለች። አምነን አሁንም ድጋሚ ሌላ ስብራት ከፊት ለፊት እንደሚጠብቀው እሷም እየታያት ነው። ታዲያ ይህን ስብራት አምነን እንዴት አድርጋ መታደግ እንዳለባት ግራ ተጋብታ ተጨንቃለች። ወደ ኩሽናም ሄዳ ብቻዋን ቁጭ ብላለች። በሌላ በኩል ሜርሲ ዛሬም እንደተለመደው ተንኮሏን ልትሰራ ከአዲሱ እንግዳ ጋር ተዋውቃለች። አዲሱ እንግዳም ስለ ቤቱ መረጃ እንድትነግረው ብሎ ሜርሲን በደንብ አድርጎ ቀርቧታል። ሜርሲን መተንተን ጀምራለች። የዚያም ቤት ጉድ ሁልጊዜም ቢሆን አዲስ ሰው በመጣ ቁጥር መጠቀም የምታደርገው ሜርሲ ዛሬም ባሮክን መጠቀሚያ ለማድረግ አስባለች። ነገር ግን ባሮክ ደግሞ የመጣው እነሱን መጠቀሚያ ሊያደርጋቸው እንደሆነ ሜርሲ አታውቅም። የቤቱን ጉድ ዝግዝግ ካድርጋ ነግረዋለች። ታዲያ በሌላ በኩልም አምነንና አዲሱ እንግዳ ወደ ቢሮ አምርተዋል። ቢሮም ሲሄዱ ብለን እናያገኝ ብሌንም አዲሷ ጓደኛ ሚና የምትባለው ጓደኛዋ ጋር ራሷን ለማዳመጥ ልትሄድ ስትወጣ ያገኟታል። ታዲያ አብረንሽ እንሄድ ብለው ቢጠይቋትም ማንም አብሯት እንዲከተል አልፈለገችም። አቶ አምነንም ዛሬ ኮራ ቀብረር ብሎ በቃ መልካም ጊዜ ወይዘሪት ብሌን ብሎ ይሸኛታል። ብሌንም አመሰግናለሁ ብላ ጥላው ትወጣና ከጓደኛዋ ጋር እየተጨዋወቱ ራሷን እያዳመጠች ትገኛለች። ነገር ግን በሀሳቧ ከአምነን ጋር ናት። በሌላ በኩል ኩሽና የተቀመጠችው ሞርዚና በትካዜ ዓለም ጭልጥ ብላ ድንገት ዛህራ ታያታለች። ዛህራም እየሆነ ስላለው ነገር ጠይቃት ብትፈልግም ወይዘሮ ሞርዚና ግን መናገር ፍላጎት አልነበራትም። ታዲያ ተደብቆ ልጅ ወልዶ ማሳደግ ግን በጣም ከባድ ነው አለቻት ድንገት። እሱማ ልክ ነሽ፣ በጣም ከባድ ነው። ነገር ግን ላጣው ሰው ደግሞ እጅግ በጣም የሚፈልገው ነገር ነው። እኔ እንዳንቺት በተቃራኒው አንድ ነገር አስባለሁ አለቻት።
ምን ብላ ሞርዚና ጠየቀቻት። እኔም ምን አለበት አንድ ወቅት ላይ የጠፋችኝን ልጄን ባገኘኋት ብዬ እመኛለሁ። አንቺ ደግሞ በተቃራኒው ተደብቆ ማሳደግ ስቃይ ሆኖብሻል አለቻት። ይህን ጊዜ ሞርዚና ደንግጣ ምን ለማለት እንደፈለግሽ አልገባኝም አለቻት። ነገር ግን ወይዘሮ ዛህራ ትናንትና የጠፋች ልጅ እንዳለቻት ለወይዘሮ ሞርዚና እየተናገረች ትገኛለች። ወይዘሮ ዛህራ የጠፋችባት ልጇ ምናልባት ብሌን ትሆን? ምክንያቱም እናትና ልጅ እስኪመስሉ ድረስ ውይይታቸው እያመራ ይገኛል። ምን ይፈጠር ይሆን? ብሌን እውነት የዛህራ ልጅ ናት? ዛህራስ ብሌን ልጇ መሆኗን በኋላ ያወቀች ሰዓት ምን ይፈጠር ይሆን? ብሌንስ እዛ ቤት አቶ አምነንን አግብታ ህይወቷ ይቀጥል ይሆን? ወይንስ ደግሞ አዲሷ ማሪያ ቀምታት ባዷን ታስቀራት ይሆን? ባሮክስ የመጨረሻ ፈንታው ልክ እስከ ዛሬ ሲሰብሩት እንደነበሩት ሰዎች አምነንን ሰብሮት ድርጅቱን ቀምቶት ያልፍ ይሆን? በቀጣይ ክፍሉ የምንመለከት ይሆናል። እስከዛው ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ ጠይቃለሁ። ሀሳብ አስተያየታችሁንም ኮሜንት ላይ አስፍሩልኝ። ጤና ይስጥልኝ።